ሰላም እንዴት ናችሁ የዩቲዩብ ቤተሰቦች? እንግዲህ አዲስ የሆናችሁ ለዩቲዩብ ቻናሉም አዲስ እንደመሆኑ መጠን እንዲያድግና ብዙ ተመልካች እንዲያገኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዛሬ የመጣሁበት ዋና ርዕስ እነዚህ ቲኒ ስሞል ሀቢቶች ወይም ማይክሮ ሀቢቶች የሰው ልጅ እንዴት ነው ሊገነቡት የሚችሉ፣ በቀን በቀን ትናንሽ ሀቢቶችን ብናዳብር ብንጨምር ብንደምርበት ባለን ላይ የት መድረስ እንችላለን እና ሰክሰስፉል ሰዎችስ ስለ እንደነዚህ ማይክሮ ሀቢቶች ወይም ትናንሽ ሀቢቶች ቲኒ ሀቢቶች ምን ይላሉ የሚለውን እናያለን። እንግዲህ ማይክሮ ሀቢት ወይም ቲኒ ሀቢት ስሩ ሎንግ ፕሮሰስ ወይም ስሩ ሎንግ ታይም ኮምፓውንድ ሀቢት ይሆናል እና ይሄ ኮምፓውንድ ሀቢት ይሆንና እነዚህ ትናንሽ የሆኑ ልምዶች ትናንሽ የሆኑ የምንላቸው ነገሮች ፋይናንስ ላይ፣ ፊዚካል ዌልቢንግ ላይ፣ ኢሞሽናል ዌልቢንግ ላይ፣ ሜንታል ስትሮንግ እንድንሆን ያደርጉናል። እነዚህ የሚያደርጉን ሀቢቶችን እንግዲህ ዛሬ ወደ 6 ሀቢት የሚሆኑትን ዴይሊ ፕራክቲስ ማድረግ ያለብን፣ እነዛም ደግሞ ልንጠቀምባቸው የሚገባ በእቅድና በፕላን የምንመራቸው ከሆነ በጣም ሰክሰስፉል የሚያደርጉን ሀቢቶች እነግራቸዋለሁ ማለት ነው። እንግዲህ ሀቢት 1 ክሬት ሞር ዛን ዩ ኮንሱም ነው። ብዙዎቻችን እንግዲህ ኮንሱም የምናደርገው ሰዓት በጣም ብዙ ነው፣ ክሬት የምናደርግበት ሰዓት ግን በጣም ትንሽ ነው። ብዙዎቻችን ሶሻል ሚዲያ ላይ ለምሳሌ ቲክቶክ የምናይበት ሰዓት በጣም ሩቅ ነው። ቲክቶክ አኔ አይደለም፣ ለምሳሌ 1 ሰዓት የምናይ ከሆነ ቲክቶክን ወደ 30 ደቂቃ ወደ 20 ደቂቃ ማምጣት፣ 1 ሰዓት የምናይ ከሆነ ዩቲዩብን ወደ 10 ወደ 20 ደቂቃ ማምጣት። ክሬት የምናደርገው ታይም የሚበልጥ ከሆነ ኮንሱም ከምናደርገው ታይም በጣም ይሄ ትልቅ ሀቢትና ራሳችንን የምንለውጥበት ሀቢት እንደሆነ እናያለን። እንግዲህ እዚህ ጋር ማን እናገኘዋለን? ቶማስ ክሎሪ እንግዲህ ምንድነው ዘ አውተር ኦፍ ሪች ሀቢት ነው የሚባል ዘ ዌልዚየስት ፒፕል ኢን ዘ ወርልድ ካን ክሬት ሞር ዛን ዘይ ኮንሱም ነው። እንግዲህ ዌልዚየስት የሚባሉ ወይም በጣም ሀብታም የሚባሉ በጣም ጥሩ ደረጃ ላይ ደረሱ የሚባሉ ሀብታሞች በዓለም ላይ ሞር ክሬት ያደርጋሉ እና ይሄንም እንደውም ሪሰርች ሰርቶበታል። ሪሰርቹ ምንድነው? ዱ ኤ ቢሊኒየር ዎች ቲቪ ይላል። ቢሊኒየሮች ቲቪ ያያሉ። የስ ሞር ዛን እንግዲህ 67% ኦፍ ቢሊኒየሮቹ ዎች ቲቪ ያደርጋሉ። ነገር ግን የሚያዩት ቲቪ በቀን ውስጥ ከ1 ሰዓት ያነሰች ነው። 78% ግን ፖር ፒፕል ነው የሚያዩ ግን ከ1 ሰዓት የበለጠ ነው ይላል። ኢሜጅ ጋር አያይዝላችኋለሁ ወይም በፎቶ ታዩታላችሁ። እቺ የተጠቆረችው ማለት ነው 67% ዘ ዌልዘስት የሚባሉት ወይም ቢሊየነር የሚባሉት ቲቪ ያሉ ግን ከ1 ሰዓት ያነሰ እንደሆነ እታቸው እንዲህ ሰዓታቸውን እንደሚጠቀሙት ሞር ለክሪኤቲቭ ነው የሚጠቀሙት። ምክንያቱም ምንድነው ሞር ክሪኤቲቭ ቢሆን ቁጥር ዲቨሎፕ ያደርጋል፣ ስኪላችን ዲቨሎፕ ያደርጋል፣ ኤክስፒሪየንሳችንን ዲቨሎፕ ያደርጋል፣ ኖሌጅ። ስለዚህ እነዚህ ነገሮች በጣም እውቀታችንን፣ ክህሎታችንን፣ ልምዳችንን ያዳብርናል። ምን ባደረግ ቁጥር ክሬት ባደረግን ቁጥር እነዚህን ነገሮች እናዳብራለን ነው። ቶማስ ክሎሪ ለዛ ነው ዘ ኦተር ኦፍ ሪች ሀቢት የተባለው ለዛ ነው። ሀቢታችን ምን መምሰል አለበት፣ ፐርዴይ ምን መምሰል አለበት። ይህን ሀቢት ፕራክቲስ የማናደርግ ከሆነ ወይም ማንለማመደው ከሆነ ወደ ዌልዚየስት ወይም ወደ ተሻለ ነገር ጥሩ ሜንታሊቲ ወዳለው ነገር መምጣት እንደማንችል ያስረዳል ማለት ነው። ስለዚህ የመጀመሪያው ሀቢት ክሬት ሞር ዛን ዩ ኮንሱም ነው። ክሬት የምናደርገው ታይማችን ከኮንሱማችን መብለጥ አለበት ነው እንጂ ኮንሱም የምናደርጋቸው ታይም መኖር የለባቸውም እያልኳቸው አይደለም። ለሶሻል ሚዲያም ለምንም ልንከፋፍለው እንችላለን፣ ግን ክሬት የምናደርገው ታይም ሞር መሆን አለበት ነው። ሁለተኛው ሀቢት ክሬት ዲስታንስ ፍሮም ዘ ሮንግ ፒፕል። በጣም ብዙዎቻችን አፕላይ ልናደርግ የሚገባ ሀቢት ይሄ ነው። ብዙዎቻችን እንግዲህ በጣም ከተለያዩ ሰዎች ጋር እንውላለን፣ የተለያዩ አስተሳሰብ ካላቸው ሰዎች ጋር። ነገር ግን ሁሌ ኮምፕሌን ከሚያደርጉ ሰዎች ጋር፣ ሁሌ ኤክስኪውዝ ከሚያደርጉ ሰዎች ጋር፣ ሁሌ ሀሜት ከሚያደርጉ ሰዎች ጋር፣ ሁሌ እነስራው ስን ይሄማ እኮ ይሄ መሰናክላለሁ ከሚሉን ሰዎች መራቅ አለብን። ከነዚህ ሰዎች እስካራቅን ድረስ እኛ ወደ ተሻለ ደረጃ ፈቀቅ ማለት አንችልም። ስለዚህ ክሬት ማድረግ አለብን ዲስታንስ። እነዚህ ሮንግ ፒፕል ከሆኑ ትክክለኛ ሜንታሊቲ ከሌላቸው ሰዎች ጋር መራቅ አለብን። ይልቁንም ደግሞ ፋይንድ ፒፕል ቢውልድ ዘ ግሮዝ ማይንድ ሴት፣ ቢውልድ ሪቼስት ማይንድ ሴት፣ ቢውልድ ኖሎጅ፣ ሶልቭ ፕሮብሌም እና ቻሌንጅን ኦቨርካም ከሚያደርጉ ሰዎች ጋር ሁሌ መዋል አለብን። ምክንያቱም ለምን መሰላችሁ እንደዛ የሚሆነው? ስሩ ፕሮሰስ ስሩ ሎንግ ታይም ኦቨር ታይም የነሱ ካራክተር የነሱ ባህሪ ይጋባብናል። ከዛ በኋላ ቁጭ እንልና ወሬ ብቻ፣ ቁጭ እንልና ሀሜት፣ ቁጭ እንልና ከሌኮ እንዲሆነች ከሌኮ እንዲሆነ
እከሌ እኮ እንዲህ ተፈጠረ። ስለዚህ ከእንደዚህ አይነት ማይንድ ሴት ካላቸው ሰዎች ጋር፣ ሁሌ ተንኮልን ከሚረጩ ሰዎች ጋር፣ ሁሌ ግሮዝ ማይንድ ሴት ወይም አብረን እንደክ ከማይሉ ሰዎች ጋር መኖር የለብንም። ሁሌም አብረውን ከሚያድጉ አስተሳሰባቸው ምጡቅ ከሆነ ስራ እንስራ ከሚሉ ሊደር ከሆኑ ሰዎች ጋር ነው መዋል ያለብን ማለት ነው። ስለዚህ ይሄ ሀቢት በጣም ጠቃሚ ሀቢት ነው። ስለዚህ ሁለተኛው ሀቢታችን መሆን ያለበት እንዲህ አይነት ሰዎችን ከኛ ማራቅ አለብን፣ ጊዜም መስጠት የለብንም ማለት ነው። እንግዲህ ሶስተኛው ሀቢት ግራቲቲዩድ ነው። በጣም ብዙዎቻችን አሁንም የምንሸወድበት ነገር እንግዲህ የመጀመሪያው ነገር ግራቲቲዩድ ማድረግ አለብን። ከእንቅልፋችን ስንነሳ እግዚአብሔር ወይ እጄን ስለሰጠኝ፣ አይኔን ስለሰጠኝ፣ እግሬን ስለሰጠኝ፣ አእምሮን ስለሰጠኝ የማስብበትን ቀኑን ስለባረክልኝ፣ አየሩን ስለሰጠኝ ቀኑ አመሰግንሃለሁ የሚል መኖር አለብን። ሁሌ ግራቲቲዩድ ኢዝ ቬሪ ኢምፖርታንት ነው። ሁለተኛ በጣም መልካም ለሚያስቡ ጓደኞቻችን አሁንም ማመስገን አለብን። በስራ ቦታ ሊሆን ይችላል፣ ኖርማል ጓደኛ ሊሆን ይችላል፣ ጎረቤት ሊሆን ይችላል። ማመስገን አለብን። በቃ በግራቲቲዩድ ሁሌ ፎከስ ማድረግ አለብን። ምስጋና ላይ ሁሌ ፎከስ ማድረግ አለብን። ሶስተኛ ፋሚሊዎቻችንን ማመስገን አለብን። ወንድማችን ሊሆን ይችላል፣ እህታችን፣ እናታችን፣ አባታችን ማመስገን አለብን። ፋሚሊ፣ ቤተሰብ፣ ልጅ ሊሆን ይችላል፣ ሚስት ልትሆን ትችላለች። ሁሌ ግራቲቲዩድ ማድረግ አለብን። ምክንያቱም እንግዲህ ዶክተር ሶፊያ ጋድኪን የምትባል ዘ ሴክሬት ኦፍ ሃፒነስ ቢጊንስ ግራቲቲዩድ ትላለች። እዚህ ፎቶ ጋር አያይዤላችኋለሁ። ምክንያቱም ግራቲቲዩድ ምን ትላለች? አንደኛ ፐርስፔክቲቫችንን ይቀይረዋል። ሁሌ ፎከስ የምናደርግበት ነገር ሞራ ማይንዳችን አትራክት ያደርገዋል። ሁሌ ፎከስ የምናደርግባቸው ኤሪያዎች ላይ ነው ማይንድ አትራክት የሚያደርገው። ስለዚህ ሁሌ ግራቲቲዩድ የምናደርግ ከሆነ፣ ሁሌ በምስጋና የምንሞላ ከሆነ ብዙ ጠቀሜታ አለው። ምክንያቱም ግራቲቲዩድ አንደኛ ብሌድ ፕሬሸራችንን ይቀንሰዋል፣ ስትረሳችንን ይቀንሰዋል፣ በሰላም እንድንተኛ ያደርጋል፣ ሜንታል ስትሬንግዛችንን ኢንክሪዝ ያደርግልናል። ወደ 7 ጥቅሞች አሉት። ጎግል ላይ ገብታችሁ ማየት ትችላላችሁ። እነዚህ ነገሮች ላይ የሚያመጣልን ነገር ይሄ ሀቢት ምንድነው? ግራቲቲዩድ የሚባል ሀቢት ነው። ምስጋና መኖር አለበት ለእያንዳንዱ ነገር። ኢዝኖት ጋድ ብቻ ፈጣሪን ብቻ እያልኳቸው አይደለም። ፈጣሪን ማመስገን በየደረጃው፣ ጎረቤትን ማመስገን፣ ፋሚሊን ማመስገን፣ ጓደኛን ማመስገን፣ ቤተሰብን ማመስገን፣ ራስንም ማመስገን። ሁሌ የምስጋና እንትን ማድረጋችን እኛን አንድ እርምጃ ወደፊት እንድንስፈነጠር ያረገናል ማለት ነው። ጉድ ቲንከር እንድንሆንም ያረገናል። እነዚህ ኮምፕሌን ከሚያደርጉ ሰዎችም እንድንርቅ ያረገናል። ምክንያቱም ምስጋና ላይ ፎከስ ያደረግነው እንጂ ሁሌ ከሌ እኮ እንዲህ ነው፣ ከሌ እኮ እንዲህ ናት፣ ከሌ እኮ ሰክሰስፉል ሆነች እንዲሆና ነው ወሬ አሉባልታ ከሚነዙ ሰዎች ጋር እንዳንውል ያረገናል ማለት ነው። ይህ ሶስተኛው ሀቢታችን ነው። እንግዲህ በአራተኛ ደረጃ ሰልፍ ሊሚት ማድረግ አለብን። በቃ ብዙዎቻችን በጣም የተንቦረቀቀን ነው እንትናችን፣ በቃ እቅዳችን ምናችን ምድሮ ሊሚት ማድረግ አለብን። ሊሚት ስናደርግ እንግዲህ ጊዜያችንን መከፋፈል አለብን። ለቤተ ክርስቲያን ጊዜ፣ ለቤተሰብ ጊዜ፣ ለስራ ጊዜ፣ ለጓደኛ ጊዜ፣ በቃ እንደዚህ መከፋፈል አለብን። ቤተ ክርስቲያን ለምሳሌ ከ12 እስከ 1 ሰዓት እና ከጠዋቱ ከምሽቱ 12 የምንሄድ ከሆነ ያን ሰዓት ለቤተ ክርስቲያን መስጠት ያለብን። ስራ ሰዓታችን ከ2 ሰዓት እስከ 11 ከሆነ ከ2 ሰዓት እስከ 11 ሰዓት ሁሌም ለስራ ሰዓት መስጠት አለብን። የጓደኛ ሰዓታችን ምሽት 1 ሰዓት እስከ 2 ሰዓት ከሆነ ሁሌም ከ1 ሰዓት እስከ 2 ለጓደኛ ነው መስጠት ያለብን። የቤተሰብ ነው የፋሚሊ ነው ከ2 እስከ 5 ሰዓት ፋሚሊ ነው ልጆች ናቸው ማግኘት አለብኝ ብለን ፕላን ካደረግ ሁሌም እዛ ላይ ብቻ ፎከስ ማድረግ አለብን። ራሳችንን ሊሚት እስካላደረግን ድረስ ከሌም ሲመጣ ላጥ ከሌም ሲለን ላጥ የምንል ከሆነ ህይወታችንን በቅድ አንመረውም፣ ህይወታችንን በስርዓት አንመረውም። ሶ ይሄን ሀቢት ሁሌ ዛሬ ስታርት ፍሮም ከአንድ ሀቢት ሊሆን ይችላል ዛሬ ምን ጀምረው፣ ግን ሁሌ ግሮ አንድ ቫልዩ አድ እያደረግ ግሮ አንድ ቫልዩ ስቴፕ ስቶን ይሆናል ማለት ነው። ደረጃ ደረጃ ሆኖ ሰክሰስ ደረጃ ላይ መድረስ እንችላለን። አእምሯችን ደስተኛ መሆን ይጀምራል ማለት ነው። ስለዚህ አራተኛው ሀቢት ራሳችንን ሊሚት ማድረግ አለብን ማለት ነው። ራሳችንን ሊሚት እስካላደረግን ድረስ የት መድረስ አንችልም። ምክንያቱም እነዚህ በሰዓት የተከፋፈሉ ጎሎቻችን ወይም እቅዶቻችንን ካሳካን ግን ወደ ተሻለ ደረጃ መሄድ እንደምንችል ነው ማለት ነው። እንግዲህ አምስተኛው ስቶፕ ኬሪንግ አባውት ዘ ኦፒኒየን ኦፍ አዘርስ ነው። ይሄ አምስተኛው ሀቢት ነው። ስቶፕ ኬሪንግ አባውት ዘ ኦፒኒየን ኦፍ አዘር። ከኔ ጀምሮ አብዛኞቻችን የምንባል ሰዎች የሌላን ሰው ኦፒኒየን ነው ያለን። ልክ የሆነ ነገር ስናደርግም ምን ብሎኝ ይሆን፣ ሰድቦኝ ይሆን፣ አመስግኖኝ ይሆን፣ አድንቆኝ ይሆን፣ ምንድን ነው ምናምን
ለምን ስለ ሌሎች ኬር እናደርጋለን? ሁሌም ሌሎችን ኬር ማድረግ ያለብንም ሁሌም መኖር ያለብን ለራሳችን ነው። ኦን ዘ ራይት ዌይ እስከሆነ ድረስ በትክክለኛው መንገድ በትክክለኛው ቦታ እስከሆነ ድረስ ሌሎችን መመልከት የለብንም። ለምን መሰላችሁ? ሌሎችን አንመልከት ስላችሁ ከሁሉም ሰው አክሴፕታንስ አትጠብቁ። ግማሹ ቅናተኛ አለ፣ ግማሹ ያንተን ማደግ የማይፈልግ አለ፣ ግማሹን ደግሞ ያንተን ግሮዝ ያንተን ማደግ የሚፈልግ አለ፣ ግማሹ የሚያበረታታና ያንተን ግሮዝን ወይም እድገትን የሚፈልገውን ትይዛለህ፣ የማይፈልገውን ተው። በቃ ለመንገዱ ለቀኑ ተውለት። ራሱ ቀኑ ያጠፋዋል ማለት ነው። ምክንያቱም አንተ ሁሌ ፎከስ ማድረግ ያለብን ጎል ጋር መሆን አለበት እንጂ የሰዎች ኦፒኒየን ምን አሉኝ እያል ሁሌም ታጥረን በሆነች ቦክስ ውስጥ መቀመጥ የለብንም። ምክንያቱም ሰው የሚመለከተው ጥሩ አስተያየት የሚሆን መልካም አስተያየት የሚሰራን ሰው ነው። ቁጭ ያለን ሰው ማንም አስተያየት ሊሰጠው አይችልም። የሚሰራን ሰው ወይም የሚንቀሳቀስን ሰው ግን አስተያየት ይሰጠው። ምክንያቱም ሰው ሲራመድ ነው እንቅፋት የሚመጣው። ሳትራመድ እንቅፋት መጥተህ ትላለህ አትም። ስለዚህ በተራመድክ ቁጥር እንቅፋቶች አሉ። እንቅፋቶቹ ቀላልም ሊሆን ይችላሉ፣ እንቅፋቶቹ ትልቅ እንቅፋቶችም ሊሆን ይችላሉ። እነዛን እንቅፋቶች የምናልፍበት መንገድ የሌሎችን ኦፒኒየን መመልከት ያስፈልጋል። ጥሩ የሚሰጡን ፊድባክ ግን መመልከት አለብን። ግን ጥሩ ሰዎች ሆነውም ኔጌቲቭ ፊድባክ ካላቸው አክሴፕት ማድረግ አለብን። ያን ነገር ማሻሻል አለብን። እውነትም ያ ነገር ችግሩ እኛ ጋር አለ ማለት ነው። ስለዚህ እዚህ ጋር ዋይዝ እና ሻርፕ መሆን አለብን እይቶቻችን ማለት ነው። ስለዚህ የሌሎች ኦፒኒየን ግን እኛን ከዓላማችን እኛን ከጎላችንና እኛን ወደፊት ከመራመድ ሊያግዱን አይገባም። ይሄን በጣም መጠንቀቅ አለብን ማለት ነው። እንግዲህ የመጨረሻው ሀቢት ወይም ሀቢት 6 ብዬ በዛሬው ያመጣሁላችሁ እስኬፒንግ የስ ትራፕ ነው። በቃ ወጥመድ ነው። ባይዘ ለሁሉ ነገር የስ ለሁሉ ነገር አዎ ለሁሉ ነገር እገኛለሁ የስ ትራፕን እንትን ማድረግ አለብን፣ ማስወገድ አለብን። እንግዲህ ሮበርት ባፍ ይባላል። ይሄ ሮበርት ባፍ ስለ የስ ትራፕ ኖ የሚባለው ፓወር በጣም ሀይ እንደሆነ የስ ትራፕ ጥሩ እንዳልሆነ አውቴንቲክ እንዳልሆነ ነው የሚያደርገን። ገብቷችኋል? ሁሌ ምን ያደርገናል መሰላችሁ? ኢፍ ዩ የስ ቱ ኤቭሪቲንግ ዩ ካን ሊድ ቱ ሪዘንትመንት። ገብቷችኋል? ዩ ካን ሊድ ቱ ዶንት ኬር ዩርሰልፍ እንዳናደርገን ዩ ካን ሊድ ቱ በርናውት ያደርገናል። ሶ እዚህ ጋር ምናምን ማስቀመጥ አለብን ማለት ነው። ጎል ማስቀመጥ አለብን። ያስቀመጥናቸው ጎል ደግሞ አሰስ ልናደርጋቸው ይችላል። እነዛ ጎሎቹ እየሄዱ ነው እየሄዱ አይደል? ለምሳሌ ቅድም እንደነገርኳችሁ ከ12 እስከ 1 ሰዓት ቤተክርስቲያን ከሆነ የሆነ ጓደኛ መጥቶ አይ ሄደን ጃምቦን በል ሲል የስ የምትለው ከሆነ አየህ የቤተክርስቲያን ሰዓትን ተሻማብህ። ሶ ወደ ቤተክርስቲያን ሰዓት ሲል የቤተሰብ ሰዓትን ደግሞ ይሻማባል። አሁንም መጥቶ ና ጨፍር ቢል ጭፈራ ጃምቦ በሰዓት አድርጉት ነው፣ ሊሚት አድርጉት። እያንዳንዱ ነገር ያስፈልገናል አይደል? በህይወታችን መጠጥ ሊያስፈልገን ይችላል፣ መዝናናት ልንፈልግ እንችላለን፣ ጭፈራ ልንፈልግ እንችላለን፣ ከጓደኞቻችን ጋር መጫወት እንፈልጋለን። የራሳችን ህይወት ግን እሱ ነገር ሁሉ ሊሚት ይኖረው፣ ጊዜ ይኖረው፣ ጎሏችን ላይ እናስቀምጣቸው። በሰዓት 30 ደቂቃ ቲክቶክ የምናይ ከሆነ 30 ደቂቃ አይተን በቃ ማቆም አለብን። ሱስ ሊሆነን አገባም። አሁን ብዙዎቻችን ምንድነው ለሱሱ ተሸናፊ ሆነናል። ሱሱ እኛ ልንገዛው ይገባል፣ ሱሳችንን ማለት ነው። ሱሱ ግን እኛን ገዝቶናል። በቃ በዛው ከገባን እናልፋለን። ዩቲዩብን በዛው ከገባን ጃምቦ ቤትም እንደዛው ዘንድ ቤተሰብ እንትዋለን ለትዳር ዋና ፋላሲ ይሆናል። ኳስን ምንም በሊሚት ማድረግ አለብን። ሁሉም ነገር አስፈላጊዎች ናቸው። አስፈላጊ የምንላቸውን ግን ጎል ላይ እናስቀምጣቸው። ኢዝ ኢምፖርታንት ኖት ኢምፖርታንት ፑት ፈርስት ቲንግ ፈርስት አድርገን መጀመሪያ የሚቀድመውን አስቀድመን በጎል እናስቀምጣቸዋለን። በዛ ሰዓት መሰረት በዛ እቅድ መሰረት የሚሄዱ ከሆነ ጎላችንን አሰስ ስናደርግ እናገኛለን። ትራይ አድርጉት። ባይዘ 1 ሳምንት 1 ወር ይሄ ሀቢት እየለመደ ሄድና ትልቅ ደረጃ ላይ እንደርሳለን ማለት ነው። ስለዚህ ይሄ ነው ማለት ነው ሮበርት በፍ የሚያስቀመጠው የስ ትራፕ በጣም መጥፎ እንደሆነና ኢስኬፕ ማድረግ እንዳለብን ኖ የሚል ነገር መኖር እንዳለበት። ምክንያቱም እቅዳችንን ለመምራት አላማችንን ለመምራት ቢዝነሳችንን ለመምራት በጣም ኖ የሚል ነገር አስፈላጊ መሆን አለበት። መሆን በሌለበት ሰዓት ላይ መሆን የለበትም ነገር። ያ ሰዓት ለቤተሰብ የምትሰጠው ጊዜ ከሆነ ለቤተሰብ መጠቀም አለብን። ለቤተክርስቲያን የምትሰጠው ከሆነ ለቤተክርስቲያን ጸሎት ማድረጊያ ከሆነ ኳስ የምታይበት ከሆነ ኳስ ማየት፣ ጃምቦ የምጠጣበት ከሆነ ጃምቦ መጠጣት እንጂ ዝም ብሎ እንደፈለገ ያም ሲጠራ የስ ሁሉም ላይ ያለው ማለት እኛን ለፌል ያጋጥመናል ይላል። እንግዲህ ይሄን ዩቲዩብ ሰብስክራይብ፣ ሼር፣ ላይክ አድርጉት። አዲስ ነው በደንብ ላይክ አድርጉት ለሁሉም ሰው እንዲደርስ። ምክንያቱም ብዙ ነገሮችን እዚህ ጋር ይዤ ስለመጣ ወደፊት እኔንም አበረታቶኝ አጠንክሩኝ። አመሰግናለሁ።